አብርሽ ሄርሜላን አልፈልግሽም አላት። ጋይስ እንግዲህ ዛሬ ልንገራችሁ፣ እኔ በጣም እውነት ለመናገር እግዚአብሔርን በጣም አዝኛለሁ። በሚሰሩ በሚናገሩ ነገር በጣም አዝኛለሁ። አንድ ነገር ልንገራችሁ ዶች፣ አብርሽ ፈዟል። ምንም አቅም ብላችሁ አይደለ የምታወሩ ዶቼ። አንድ ነጥብ ላስይዛችሁ፣ እንደኔ ከልብ ከሰማችሁ የሰው ቪዲዮ ማለት ነው። አብርሽ ምን አለ? መጀመሪያ ማናት ምን ልንገራት ነው አላት። ምን አለ ከዚህ በፊት? አሁን ደግሞ ድጋሜ ያወላችሁ ነገሩ እንዳበላሽ ልንገራችሁ። አብርሽ ማለት ነው የእውነት ፊልም የተሰራብን ነው ጋይስ፣ ንቁ። እውነቴን ነው የምላችሁ። እውነት አብርሽ ስታዩ በጣም ነው የሚያሳዝነው። ኤርሜላ በጣም ነው አሳዘነችኝ። ግን አብርሽን ትኩረት አርጉና ቪዲዮ ስሙዶቼ ትኩረት አርጉ። ምን አለ? ምንድን ነው የሚላት ነው አለ። ምን ልንገራት? ለምንድን ነው ደወለችው? እዚህ ደግሞ 2 አፍ 3 አፍ ጋይስ፣ በሰላም ነው አብርሽ? የእውነት ጤነኛ ነው ልጁ? ምን ሆኖ ነው ግን? ምን አለ? ከዚህ በፊት ብዙ ነገር አጥፍቻለሁኝ፣ ይቅርታ ጠይቃለሁ ላጠፋሁት፣ ከራሴ ጋር አልነበርኩም። ምን ብያችሁ ነበር ጋይስ? ቀን ወደ ሩታ ወደ ኤርሜላ ሊያዞሩ ነው። ምን አለች ሩታ? እቺ መርዛም የሆነች ማለት ነው ሩታ። ወንድ ብርቅሽ ነው በነገራችን ላይ ወንድ ብርቅሽ ስለሆነች ነው ጥሎሽ ሄደ። አልፈልግሽም፣ በሚዲያ አልፈልግሽም፣ ከህይወቴ ውጪ አላፈቅርሽም ያለሽ ወንድ በግድ ቤት መመለስ ማለት ጀግንነት አይደለም። አንቺ የወንድ ጥማት አለብሽ። ባይዘዌ ልንገርሽ ብዬ ነው። አዎ ምንም ደስ አይልም። በቃ በዚህ መልኩ አይደለም ትዳርሽን መመለስ የነበረብሽ። ሴትነትሽን ክብርሽን ዝቅ የሚያደርግ ነው ይሄ ባይዘዌ። አንቺ አሁን እንግዲህ በአንቺና የአንቺ መሰሎች በጎች ማለት ነው ሩታ አሸንፋለች፣ ዞሮ ዞሮ ባሏን መልሳለች፣ ጀግና ናት፣ ትዳሯን አድናለች ልትሉኝ ነው ልትባይ። እኔ ላንቺ አፈርኩ ባይዘዊ፣ ላንቺ አፈርኩ። አብርሽ ጭራሽ በጀመራ በቃ እነሱ ያሉትን ነው የሚያወራ፣ እነሱ የተናገሩት ነው መልሶ የሚናገረው። ግን መሀል ላይ ምን አደረገ አብርሽ ጋይስ? ለዛ ነው የማይዋጥልኝ። ዋጡ ውዶቼ፣ አልፈርድም፣ የፈረድኩም አይደለም። በተሰራ ቪዲዮ ነው። አብዛኛ ሰዎች አትፍረጂ ነው የምትሉ። ምንም የፈረድኩ አይደለም ጋይስ። የተሰራ አይመስልም። በቃ ምንድነው የተሰራ ቪዲዮ አይመስልም፣ እውነተኛ አይደለም። በቃ እንዴ ለምንድን ነው ማትነቁ እናንተ? ገባችሁ አይደለም? አብርሽ እንዴ ነው መጀመሪያ ላይ ምንም አቅም ያለው ልጅ እነሱ የተናገሩትን ቃላቶች ተናገር፣ እኛ ያለን ተናገር፣ እሷ ስትመጣ አሉት አይደለ? ምንድን ነው የሚናገረው ሲል ነበር። መሀል ላይ ምን አለ ጋይስ? ስለ ሁሉም ነገር ብሎ አቆሜ፣ ወደ ራሱ ተመለሰ። አያችሁ እንዴ? ምንም የፈዘዘ ሰው ምንም ማቅ ሰው ጋይስ አስተውሉ። እንዴት ነው አጥፍቻለሁ፣ ይቅርታ፣ ስለ ሁሉም ነገር ይቅርታ ጠይቃለሁ። አቅም አይደለ እንዴ? በጀመራ ሲገባ ምንም እንደማያቅ ነው አይደለ? ኤርሜላ ምንም ስለ ኤርሜላ ያውቃል። እንዴት ነው ለኤርሜላ ደግሞ ስማን ጠርቶ ጋይስ? አያችሁ የማይመስል ነገር። ለዛ ነው የማይዋጥላችሁ። እኔ አይዋጥልኝ በቃ። እኔ ከልቤ ነው የማየው ቪዲዮ። በነገራችን ላይ እንደናንተ አይደለሁም። በነገራችን ላይ እኔ የሚያስጠላ ቪዲዮ ነው የማላየው። ገባችሁ? ከዛ ውጪ ግን ትኩረት አድርጌ ነው አስተያየት ለመስጠት ስለሆነ ትኩረት አድርጌ ራሴ ላይም ሌላ መዘዝ ማጣት ስለማልፈልግ ውዶች፣ ላይክ ሰብስክራይብ ያደረጋችሁ አበረታቶኝ። ስለዚህ ምን ልላችሁ ፈልጌ ነው ወኔ ጋይስ፣ ቀን ምን ብያችሁ ነበር? ወደ ኤርሜላ ሊያዞሩ ነው። ከራሱ ጋር ነበረ። አያችሁ የራሷ ወጥመድ። በነገራችን ለሩታ ሰው እንደራሷ ይመስላል። እሷ መርዛም ስለሆነች ተንኮላም ስለሆነች ኤርሜላ ወኔ ነገር እንዳደረገች አያችሁ፣ ወኔ ነገር እንዳደረገችበት የማይመስል ነገር የማይመስል በኢየሱስም በጣም እኔ ፈጣሪ እንዶ ይቅር ይበላችሁ። በተመልካችም የተጫወታችሁ ነው፣ በራሳችሁም የተጫወታችሁ ነው። ባይዘው የእውነት ነው የምላችሁ። አብርሽ አያችሁ ግን አብርሽ መሀል ላይ ትክክለኛ እውነት ያወራል። ልጅቷን ያቅፋታል፣ ያባብላታል ኤርሜላን። ግን አያችሁ እንዴት እንደምትንጠለጠልበት ወንድ። ለዛ እኮ ነው ወንድ ብርቅሽ ነው፣ ወንድ ብርቅሽ ነው። ኮንፊደንስ የሚኖርሽ ማለት ነው በወሬሽ ነበር የምትጸኝ። ጀግና ሴት ብትሆኚ፣ እንደሚወራልሽ ጀግና ብትሆኚ አብርሽን ለምነሽ ቤት አታስገቢም። ባይዘው ይሄ ነው እውነታ። አብርሽን ለምነሽ አታስገቢም ቤትሽ በግድ አለ ፍላጎት። ሲቀጥል በጀመራም አንተ ነህ አይደል እንዴ? በቃ ተፋተናል ብለክ ወደ ኤርሜላ ይርከ ምንም አዲስ ነገር የለም። ኤርሜላ ስትጀምር የመጣችው
ሰርፕራይዝ ነው ያደረገችክ። ከዛ በኋላ አልፎ አልፎ ተገናኛችሁ። ከዛ ወደ ፍቅር ገባች። ፍቅር ጥያቄ ያቀረበች አለመቀበል ያንተ ፋንታ ነው። በግድ አይደለም እንድትቀበል የተደረግከው አይደለ? ምንም አዲስ ነገር የለውም። ለማንኛውም ጸበሉ ሰዱ። ይሄ ልጅ እኔ አንዳንዴ ከንግግሩ ነው እንጂ አብርሽ እግዚአብሔርን አሳዝኑኛል። ፊዚካሉ ሳይ ደግሞ ጤነኛ ሰው ይመስላል። አንዳንዴ ወሬ ሲያወራ የቀለቀለ ነው፣ የተቀላቀለ ወሬ ነው የሚያወራ ጋይስ። አንድ ምንም በቃ የደነዘዘ ሰው ይመስላል፣ አንድ ደግሞ ትክክለኛ ወሬ ነው የሚያወራና በጣም ነው የገረመኝ። እንደ ኤርሜላ እግዚአብሔር ብርታቱን ይስጥሽ። ከዚህ በኋላ ነው በነገራችን ላይ ኤርሜላ የበለጠ ጠንካራ መሆን አለበት ብዬ ነው ማስበው። ጠንካራ እንደ ሩታ የወንድ ለማኝ ሳይሆን መሆን ያለብሽ ጠንካራ ሆነሽ ጦስሽ። በጣም ነው የገረመኝ። ጭራሽ ደግሞ ምን አለ ሄርሜላ እህቴ ሩታ ሚስቴ ናት፣ ኤፍሬ ወንድሜ ነው። የማይመስል ነገር ጋይስ፣ በጣም ነው የሚገርመው ጋይስ። በጣም ያይ ሩታ ምን እንደምትመስሉ ያት እቺ ጨረራም ማለት ነው ጋይስ። የእውነት በጣም በጣም የቀፈፍሽኝ ነው። በነገራችን ንግግርሽ በጣም ነው የሚዘጋ፣ ንግግርሽ ያስጠላል። በቃ ማለት ወንድ ልጅ ይሄናል ሙጥን ምንም የተለየ ነገር እኮ የለም። በእርግጥ እኔ ብዬሻለሁ ሩታ ሀላ አብርሽ አትኖርም። ይሄ አብርሽ የሩታ ጀርባ አጥንቷ ነው ብያችኋለሁ። እናንተ ግን ደማችሁ ሲፈላ ነበረ በላይክና ቪው። ዛሬ በነገራችን ላይ ቪዲዮ ሰርቻለሁ ሊለቅ ነበረ። አብርሽ ስለለቀቀ እሱ ነገ ይለቅላችኋለሁ። በጣም ነው የገረመኝ። የሩታ ደጋፎች በትላንትና ቪዲዮ ቪው ስላገኘ ላይክ ስላገኘ ተቃጠላችሁ። እድሜ ልካችሁን የምትቃጠሉ አመናችሁም አላመናችሁም አብርሽ ጀግና ነው። ስንት ወጣት ህይወቱን ቀይሯል። ይሄን አልክድም። ገባችሁ አይደለ? አሁንም ቢሆን አብርሽ ያቀላቀለ ነው ጋይስ። ምንም ሊዋጥልኝ አልቻለም። የእውነት ነው ብላችሁ ማለት እኔ በጣም ነገር ምንድነው የተደረገ ያለው ጋይስ? ምንድነው የተካሄደ ያለው? ምንድነው ወጣቱ ከነሱ የሚማር? እናንተ አፋችሁን የምትከፍቱ ማለት ነው። ቢያንስ ልንገራችሁ፣ ሩታም ደግፏት፣ ግን ያደረጉ ነገር ትክክል አይደለም። በቃ የለቀቁ ያለው ቪዲዮ ትክክል አይደለም። የራሳቸው ብር ነው የሚያገኙ። ብር በነገራችን ላይ እሳት ነው፣ በተለይ እሳት ነው። በጣም ያለቀሳችሁ አላችሁ፣ ልጆች አላችሁ። የእናንተ እንባ ግን ያቃጥላችኋል ብዬ ነው የማስበው፣ እነዚህ ዩቱበሮች ማለት ነው። ለምን እናንተ ምስኪን ስለሆናችሁ ሩሩ ስለሆናችሁ ነው አዝናችሁ ሁሉም ነገር ትክክል መስሏችሁ ቲክቶክ ላይ ወጣችሁ የምታለቅሱ። ምን አለበት ባትወጡስ? ምን አለበት ቤታችሁ ቁጭ ብላችሁ ብታለቅሱስ? ለማን ብላችሁ? ለምን መሳቃት ሆናላችሁ? ሲቀጥል ደግሞ ልጁ ምንም ቢሆን ቤተሰብ አለ። እውነት ታሞ ከሆነ ቤተሰብ አለ። ምንም የሚያስለቅስ ነገር የለም አይደል እንዴ? ምንም የሚያስለቅስ ነገር የለም። ቤተሰብ አለ። ቤተሰብ ያሳክማል፣ ጸበል ይወስዳል። ለነገሩ ቤተሰቡን ቤንጤ ነው መሰለኝ፣ አላቅም። መስቀላቸው ላይ አላቅም ነው ለመናገር። ገባችሁ? መስቀል ያሰረ ሁሉ ክርስቲያን ነው ማለት አይደለም። ይሄን ይመኑ። ገባችሁ አይደለ? እና ኤኒዌይስ ምልላችሁ ፈልጌ ነው አብርሽ አሁንም የዛሬ የተናገረው በጣም የሚያሳዝንም ነገር አለው። ያቀላቀለ ነው። አላቅም ያዝ ያረጋል። የሚገርማችሁ መጨረሻ አካባቢ ካያችሁ ለሄርሜላ ከዚህ በኋላ አንቺ እህቴ ነሽ፣ ላጠፋው ከራሴ ጋር አልነበርኩም፣ ይቅርታ ጠይቄያችኋለሁ። እንዴት ነው የፈዘሰ ሰው ይሄን የሚያስታውሰው? እስቲ ንገሩኝ። ያጠፋ ነገር እንዴት አስታወሰ? ቲንጋር ጉዶቼ፣ እኔ ላለመፍረድ አትሞክሩ እሺ። የእውነት እኔ ባየው ልክ ነው አስተያየት የምሰጠውና አብርሽ ላይ የፈረድኩ አይደለም። ሩታም ይሄን አድርጋለች አልልም። እውነት ለመናገር ያላየውን ነገር አልልም፣ ግን በጣም ይከብዳል። ሲቀጥል ደግሞ ያለች ሩታ ምንድነው አንዱ አንቺ መተሽ ነው ትዳራችን የፈረሸ። ኧረ እባክሽ ወረኛ ወንድሞች ናቸው ብለሽ ይሄ ገሰሽ የመጣሽ አይደል? ያመጣሽው አይደል? ትዳርሽ ያፈረሱ ኤርሜላ አይደለችም። ከኤርሜላ በፊት ነው አሻፈረኝ ብለሽ። ሴት ልጅ በነገራችን ላይ ትዳራን መያዝ አለባት ሴቷ ናት። አንቺ ነሽ አሻፈረኝ ብለሽ ቤቱን ትተሽ ወጣሽው። ሰው በሰወሬ ከአብርሽ ጋር ስትጨቃጨቅ የነበርሽ አንቺ ነሽ። ኤርሜላ ምንም አላደረገችም። ኤርሜላ እንኳን ፍላጎት ቢኖራት ራሱ አንቺ የማስወጣት ትቻለሽ፣ አብርሽም የማስወጣት ይችላል። ሲጀምር ትዳራችሁ ኤርሜላ አልበተነችም። ስለ ትዳር ትርጉም አታቁም። ብታቁ ኖሮ በማማት አትጋቡም። ሲቀጥል ደግሞ ለትዳራችሁ ክብር ይኖር ነበረ። ሲቀጥል ልጃችሁ ወልዳችኋል። እንደ ልጅ እናት እንኳን ሆነሽ አታውቂም።
አንቺ ሲቀጥል ማለት ነው አንቺ ምን የተንጠለጠልሽ አይደል? አንቺ ምንድን ነው ሰራሹ? ምን ሰራሽ? እስቲ አብርሽ ከዚህ በኋላ እንደዚህ ሆኖ እንደዚህ አንቺ ምን ሰራሽ? ከወንድ ጋር አይደል ስትጋጨጭ የነበረ? አራስ ሆነሽ አይደል ደስታን ቤት ውስጥ አምጥተሽ እራት የጋበሹ? በቀደም አይደል እንደ ጋይሴ እናውራ ስትለ ነበረ። ምን ተገኘ ዛሬ? እኔ እኮ አይዋጥልኝም በቃ